አሰላም አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የአዩ ወሎ ቤተሰቦች እንደት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ይሄውላችሁ ኢትዮጵያ በገባሁ በሁለተኛ ቀኔ ደግሞ ይሄን የመሰለ ምሳ ሰርተናል እላችኋለሁ። ማሻአላህ ቀይ ስሩን እየሰራሁ ነው የቀረጽኩት፣ ግን በየአይነቱ ያው አለበት እሱን ሰርተን ነበረ። ይሄውላችሁ እያቀረብኩ ሰርቻለሁ ማለት ነው። ዛሬ የሰራሁት ቀይ ስር ያው አማሳው ግን የተለያየ ሰው ነው። ይሄውላችሁ ሽንኩርት እያቆላላሁ ነው። ድምፅ አንዳንዴ ድመትም የወፍም ስለሚገባ ያው ታውቃላችሁ ሀገራችን እንደዛ ነው የቀርናስ ነው ማለት ነው። እና በከሰላችን እየሰራን ነው እላቸዋለሁ። ሽንኩርቴን እያቆላላሁ ነው። ይሄው መሬት ለመሬት ነው የኢትዮጵያ ስራ ማለት ነው። መሬት ለመሬት ነው የሚሰራው። እየሰራን ነው። እዚህ ጋር ሽንኩርቴን በማቁላላት እገኛለሁ። ይሄው የሀገራችን እንትን ታውቁታላችሁ። የሀገራችን እሳት አያችሁት? ሰዓቱ ብረት ድስታችን ደግሞ በእንጨትም ስለሚጣዳው ጠቁሮላችኋል። ይኸውላችሁ በእንጨትም በእንትንም ስለሚጠቀሙ ማለት ነው። አልሙሂም እንደዚህ ሽንኩርታችንን እያቁላላን ነው። ከጎን ያው ቀይ ስሩን በመፈቅፈቂያ እየተፈቀፈቀ ነው። ይሄን ይመስላል። በጣም አሪፍ ነው እንደዚህ አድርጎ መስራት ማለት ነው። እኔ ብዙ ጊዜ የምሰራው ቀይ ስርን ቀቅዬ ነበር ማለት ነው። ቀይ ስሩን ቀቅዬ እንደዛ እንደ ሰላጣ ዝም ብዬ ድንች፣ ካሮት ምናምን በመጠቀም ነበር የምሰራው። አሁን ግን እንደዚህ እስኪ ፈቅፍቀን እንስራው ብለውኝ እንደዛ አድርገን እየሰራን ነው። ግን አገራችን እጅ ቶሎ ነው የሚያጠቋቁረው ማለት ነው። እንትን ይነካችኋል። ይሄ ምድጃው፣ ክሰሉ፣ ምኑ በቃ እውነት ሀገር የመጣ ሰው ሀገር የመጣ ሰው እንዳትፈርዱ፣ አትፍረዱ፣ ይፈረዱብሃል ነው ማለት። እሺ አንቺ መሬት ለመሬት እየተወጥሽ አንቺ ይሄን ብታጸጂው አንቺ ይሄን ምናምን በጣም ከባድ ነው። አይመችም። ወይም ኮንዶሚኒየም ቤት የሚኖር ሰው ይሻለው እንደሆነ እንጂ ይሄ ኖርማል ቤት የሚኖር ሰው ማለት ነው አይመቻችም። መሬት ለመሬት ነው በቃ ስራችሁ። ስራው የሚሰራው መሬት ለመሬት ነው ማለት ነው። እና እንደዚህ ሁሉንም እየፈቀፈቅን ነው። እንደዚህ አድርገን እየፈቀፈቅን ነው። ይሄው በመፈቅፈቂያ ማለት ነው። አሁን ጨርሰናል። ወደ እንትን እንድናመጣ ነው እንጨምራለን ማለት ነው። አሁን ቀይ ስሩን እንጨምራለን። ይሄ ሽንኩርቱን በደንብ አቆላልተናል። ቀይ ስሩን እንጨምራለን። አትክልት በሀገራችን ማሻአላ ምርጥ ምርጥ አትክልት አለ በጣም ከምነግራችሁ በላይ ማለት ነው። በጣም አሪፍ አሪፍ አትክልቶች አሉ ማለት ነው። ይሄው ቀይ ስራችንን እየጨመርን ነው። ቀይ ስሩን እንደዚህ አድርገን በደንብ ጥብስ እናደርገዋለን። ጥብስ ወፍጮ ቤት አለ በነገራችን ላይ ጎናችን ላይ ውው እያለ ነው። ያው እንግዲህ ይቅርታ ለቪዲዮ ጥራታችን እና እንደዚህ በደንብ ጥብስ እናደርገዋለን ማለት ነው። አሁን ይቀንሳል ለጊዜው ግን ቡፍፍ ብሏል ማለት ነው። እየቆየ ግን ይቀንሳል። እንደዚህ ካደረግን በኋላ በስሎልናል። ነጭ ሽንኩርት ጨመርን። የተወሰነ ነው የምናበስለው። ከነጭ ሽንኩርቱን ከጨመርን በኋላ እንኳን ብዙም አይቆይም ማለት ነው። ይህን ይመስላል። ማሻአላ አሪፍ ሆኖ በስለዋል ማለት ነው። ለምሳ እየደረሰ ነው። ያው ቤተሰቦች እዚህ ጋር ማይጾሙ ስላሉ የራሳቸው ጾም ይጾማሉ። ለዛ ነው በየአይነቱ የምንበላው፣ በየአይነቱ የሚበሉት ማለት ነው። በየአይነቱ የሚበሉት ለዛ ነው። እና እንደዚህ አድርገን ሰርተናል እላችኋለሁ።
ቃሪያ ነው የምጨምርበት ከዚህ ላይ ማለት ነው። ጨው እንትን አልጨምርንም ነበር፣ ጨው እየጨመርን ነው። ቀጣይ ቃሪያ እጨምራለሁ። አሁን የመጨረሻው ላይ እየደረሰ ነው ማለት ነው። ቪዲዮዬን ሼር ላይክ አድርጉ። ቪዲዮዬን ይውልን። እሺ ቪዲዮዬን እስከ መጨረሻው እየከፈታችሁ ይዩ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ወዳችኋለሁ። ቪዲዮዬን ሼር ላይክ አድርጉ። አሁን ወደ መጨረሱ ላይ ነን እላችኋለሁኝ። እዚህ እየጨረስን ነው። እንደዚህ አድርገን አቀራርበናል ማለት ነው። ማሻአላ በጣም አሪፍ አሰራር ነው። ባይ ባይ። ሰላም